እንኳን ወደ ቻናሌ በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ጤና ይስጥልን ተመልካቾቼ፣ እንዴት ናችሁ? ሂድ ሙባረክ እያልኩት ዛሬ የተሰጠኝ ስጦታዎች እና ብዙ ነገሮችን ላሳያችሁ ይሆናል። ዛሬ ሱቅ አይደለም 2 ቀን ምናምን ሲቀር ሱቅ ሄደን እና የጆሮ ወርቅ ገዛችን ሴትዮ። ከዛ በፊት እንገዝሻለሁ ብላ ስለነበረች ማለት ነው። እንደ ቀልድ አድርጌ ነው ጠየቅኳት። ከዛ በኋላ ወርቁን ገዛችን። የማስፈልገኝ ልብሶች፣ የማስፈልገኝ ሁሉም ነገር ከነ ጫማ ከነ ልብሱ ከነ ሁሉም ነገር ገዛችንና ተመለስን። ደግሞ ለሂድ ቀን ለበስኩት ፋፈሽ ከያልኩት ማለት ነው። እና እውነቴን ከተናገርኩ በጣም ደስ ብሎኛል። ምንም የቀረ ነገር የለም። ከታች ጀምሮ እስከ ላይ ያለው ሁሉም ነገር ገዝታችኝና በነገራችን ሱሪና እንደ ሱሪ ነገር ነው፣ ግን ትንሽ ለዝቅ አይልም፣ ትንሽ ሰፋ ይላል እና ገዛችኝ። ሽቶም ቦርሳም የጆሮ ጌጥም እንደዛ ገዛችኝና ከዛ ቤት ቀን ደግሞ ለበስኩት። ከዛ በኋላ ፈሽካ እያልኩ ነበረ እና በጣም ደስ ብሎኝ ነበረ። ማለት አለ አይደለም ለራሳችሁ ተገዝቶ እሷ ሰራተኛ ናት ብሎ ያስቀሩኝ ነገር የለም። እግዚአብሔር ይመስገን። እግዚአብሔር ደግሞ አንዳንድ ጊዜ መልካም ቤት ሲያጋጥማችሁ አለ አይደለም ቤተሰቦቼ ብዙ ነገር ያድርጓቸዋል፣ ደግሞ ደስተኛ ትሆናላችሁ ማለት ነው። አንዳንድ ቤቶች ደግሞ እሷ ሰራተኛ ናት ምን ያስፈልጋታል ምናምን ብሎ ትውት ያደርጋል። አንዳንድ ደግሞ ሰዎች በጣም ጥሩ መልካም የሆኑ ነገሮች ሰዎችም አሉ። ሁሉም ሰው ግን ተመሳሳይ ወይስ አንድ ባህሪ የላችሁም ቤተሰቦቼ እና በጣም ይከብዳል። እዚህ ደግሞ የጆሮ ጌጥ ነበር የገዛችኝ። እሱም እያለበስኩት ሰአቱን ትላላችሁ አለ አይደለም ቤተሰቦቼ እየፈለገን ሀገራችን ባንሆን ሰው ሀገር ሆነን አንዳንድ ጊዜ ራሳችን ብንጠብቅ ራሳችን ፈታ ብናደርግ ምን አለ አይደለም ቤተሰቦች ራሳችን መደሰት ያለ ነገር ነው። በቃ ህይወት ትቀጥላለች። ቤተሰቦቼ ደግሞ እዚህ ላይ ጊዜ ተሽጎ ሰጣችኝ። በነገራችን ሰዎች እየሰጡኝ 100 ብር ነበር፣ 100 ሪያል ነበር የሰጡኝ። ይህ 100 ሪያል በእንደዛ አይነት መልክ ተሸፍኖ ነው ምንድነው የሚባለው እየተሰጠልኝ። ከዛ በኋላ ደግሞ እናቷ ቤቷን ይዛ ወጣችኝ። እናቷ ቤት ስሄድ ደግሞ እዛ ያሉ ሰዎች አንዱ 50 ሪያል ሰጠችኝ። ከዛ በሞቅታ ልጆች እያሉ ደግሞ 10 ብር 5 ብር እዛ ያሉ ልጆችም ምናምን ነበሩና በቃ እንደዛ እያሉ 10 ብር 5 ብር እየተባልኩት ወደ 200 ሪያል አገኘሁት ለይድ ጊዜ ማለት ነው። እግዚአብሔር ይመስገን ቤተሰቦቼ። በምሳሌ አሁን 200 ሪያል ማለት በሀገራችን ስንት ይሆናል መሰላችሁ? 100 ሪያል 4500 እንደዛ ይመስለኛል። 200 ሪያል ሲሆን ደግሞ አስቦት ስንት ይሆናል ማለት ነው? 9 ሺህ ማለት ነው። እናንተ 9 ሺህ ሙሉ ነው እንዴ? እንደዛ ነው ማለት ነው። አሁን እናንተ 1000 ማለቴ 100 በሀገራችን 4500 ከሆነ 2000 ሲሆን ደግሞ 9000 ማለት ነው። እናንተ በቀላሉ በሀገራችን ብር 9000 ያገኘሁት ማለት ነው ወይስ እንዴት ነው? ማሻአላ ማለት በጣም ደስ ይላል። እግዚአብሔር ይመስገን እና ፈጣሪ ይመስገን እላችኋለሁ። ይሄ ያደረገን ክብር ምስጋና ለሱ ይሁን። የነገን ተስፋዬ ሙሉ ህይወቴ በሱ ለጥያለሁ። ማንኛ ይመስገን ነው። እሺ ቤተሰቦቼ ይመስገን የሚባለው አይደለም ቤተሰብ እግዚአብሔርን አመስግን ስለ ሁሉም ነገር ማለት ደስተኛ ነኝ። እና እዚህ ደግሞ ልብስ ቤት ሱቅ ገፍተናል እና ሱቅ ደግሞ በጣም አለ አይደለም። ለነገራችን ደግሞ ቤተሰቦች የአረብ ሀገር ልብሶች ማለት ነው ሰልባጅ ብቻ ነን በቃ እንዳለ ማለት ነው። በቃ ነው ሰልባጅ ብቻ ነን እንጂ እንደ ሀገራችን የማምር ልብሶች የለም። በቃ ዝም ብሎ ሰልባጅ ስለብቻ ስለሆነ የምነግራችሁ የምፈልገው ምንድነው በቃ ሰው ሀገር ልብስ አትግዙ ቤተሰብ፣ ልብስ አትግዙ። ልብስ የአረብ ሀገር ልብስ ምንም ጥቅም የለውም። ቢፈልጋችሁም ቢሆን ማግዛት የምትፈልጉ ነገር ካለ ሀገራችን ገብታችሁ ማግዛት አለባችሁ። በምሳሌ ይሄን በምሳሌ ወደ 40 ሪያል 40 እንደዛ 40 ሪያል ማለት በሀገራችን ስንት እንደሆነ እዩ እስቲ። በዚህ ሰልባጅ ላይ ማለት ነው
እና ለዛ ስለሆነ ልብሳችን ብራችን አስቀምጣችሁ ሀገር ገብታችሁ ብትገዙ በልካለሁ። እሺ ቤተሰብ እና እንደዛ አድርጉ። እሺ እንደዛ አድርጉ ሁሉም ነገር ማለት ነው። እና ደግሞ ወደ ቪዲዮ ስትመጡና ስታዩኝ እስከ መጨረሻ ያያችሁ ላይክ፣ ሰብስክራይብ ማድረጉ እንዳትረሱ። እሺ ቤተሰብ